የማርያም አይነት ሴት እዚህ ምድር ላይ አለ። እግዚአብሔር ሰው ሆኖ ወደዚህ ምድር ሊመጣ ያመነባት፣ ጡቷን ጠብቶ ለማደግ ያመነባት፣ ከሴቶች ሁሉ የተባረከች፣ ሕፃኑ ኢየሱስ እንዳይገደል ወደ ግብፅ ሀገር ሄዳ ሸሸገች ናት እኮ ማርያም። በመዳናችን ላይ እኮ ትልቅ ባለውለታችን ነች ማርያም። ኢየሱስ ሲሞት የሁለቱ ወንበዴዎች እናት እዛ አልነበሩ። ማርያም ግን እዛ ልጇ እየተሰቀለ። ኢየሱስም ዝም ብሎ አይደለም የሞተው፣ እናቱን ዮሐንስ አደራ ብሎ ነው የሞተው። ደስ ይበልሽ ከሴቶች ሁሉ የተመረጥሽ እኔ አንቺ ከሴቶች ሁሉ የተመረጥሽ ነሽ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ሕዝቡን ከኃጢአታቸው ሁሉ ያድናቸዋል። እኔ ወንድ አላቅ፣ በዛ ላይ እድሜ ትንሽ ነው። የልዑል ኃይል ይመጣል አንቺ ላይ፣ መንፈስ ቅዱስ ባንቺ ላይ ይመጣ። ወደ ማርያም ማዕፀን ገብቶ ኢየሱስን በሷ ውስጥ ያስገባው መንፈስ ቅዱስ እና ወዳጆቼ ሁላችሁም ቤተሰቦቼ እንደሰማችሁ ፓስተሩ እንግዲህ ስለ ቅድስት ድንግል ማርያም እንዴት እንደመሰከረ አይታችሁ በጣም ደስ ይላል። ሌሎችንም እንግዲህ እንደዚህ እንዲመሰክሩ ስለ ቅድስት ድንግል ማርያም እግዚአብሔር እንግዲህ መንፈስ ቅዱስ ይርዳቸው ነው የሚለው። እንግዲህ ሌላ ነገር የለም። ስለ እሷ እንግዲህ እንደዚህ መመስከር እሷን ማምለክ አይደለም። ስለ እሷ መመስከር እርሷን አምላክ ነች ማለት አይደለም። ግን ለእሷ የሚገባውን ክብር ስለ እሷ እውነት ከመጽሐፍ ቅዱስ ጠቅሰን መመስከር ይሄ ትልቅነት ነው፣ ማክበር ነው እና በረከተ ሁላችን አይለየን። አሜን።